ጤና ይስጥልን ክቡራን የቻምፒየንስ ፋርማሲ ኤጁኬሽን ተከታታዮች፣ ዛሬ በተደጋጋሚ በቴሌግራም ሲጠየቅ የነበረ ጥያቄና ስመልሳቸው የነበረ ጥያቄዎችን አብረን እንሰራለን። እሱም አቨሬጅ መንዝሊ ኮንሰፕሽን ላይ ነው። አቨሬጅ መንዝሊ ኮንሰፕሽን ላይ በተደጋጋሚ ብዙ ተማሪ የሚጠይቀው which formula is correct የሚለው ነው። የትኛው ነው ትክክለኛ ፎርሙላ? ሁለተኛ ጥያቄ recommended number of months to calculate average monthly consumption. The third one is what should I do if I asked to calculate average monthly consumption using 1 month data? ሌላው እንዴት ካልኩሌት እናደርጋለን የሚለው ነው። ጥያቄዎቹን ወደ መመለስ ሳንሄድ በፊት አቨሬጅ መንዝሊ ኮንሰፕሽን ምንድነው፣ ለምን ይጠቅመናል የሚለውን አብረን እናያለን። አቨሬጅ መንዝሊ ኮንሰፕሽን ኦን አቨሬጅ መንዝሊ ስንት ኮንሱም እናደርጋለን ማለት ነው። ኦን አቨሬጅ መንዝሊ ስንት ድራግ ኦር ሄልዚ ኮሞዲቲ ኮንሱም እናደርጋለን ኦን አቨሬጅ። ይህ ማለት ለወራቶች ሜዲሲን ወይ ደግሞ ሄልዚ ኮሞዲቲ ተጠቅመናል። ኦን አቨሬጅ ግን መንዝሊ ስንት ተጠቀምን ማለት ነው። ለምን ይጠቅመናል? አንደኛ ፊውቸር ኒድ ፎርካስት ለማድረግ፣ ሌላው ደግሞ ኦቨር ስቶኪንግ እና አንደር ስቶክ ኦር ስቶክ አውትን ለመከላከል ይጠቅመናል ማለት። ዊች ፎርሙላ ኢስ ኮሬክት ለሚለው ትክክለኛ አቨሬጅ መንዝሊ ኮንሰፕሽን ፎርሙላ ሁለተኛ ላይ የምታዩት ነው። ቶታል ኮንሰፕሽን ኦቨር ቶታል ነምበር ኦፍ መንዝ ማይነስ ዴይ አውት ኦፍ ስቶክ ኦቨር 30.5 የሚለው ነው ማለት ነው። እንዴት ይሄኛው ትክክል ሆነ? ይሄኛው ዴይ አውት ኦፍ ስቶክ ኮንሲደር ያደርግልናል። ለዛ ነው ይሄን የምንጠቀመው። ሌላው ሪኮመንድድ ነምበር ኦፍ መንዝ ቱ ካልኩሌት አቨሬጅ መንዝሊ ኮንሰፕሽን። አቨሬጅ መንዝሊ ኮንሰፕሽን ካልኩሌት ለማድረግ የስንት ወር ዳታ ያስፈልገኛል? አፕሮፕሬት አቨሬጅ መንዝሊ ኮንሰፕሽን ካልኩሌት ለማድረግ የሶስት ወር ዳታ ያስፈልጋል። ቱ ዘ ሚኒመም 6 መንዝ ዳታ ካለን አፕሮፕሬት አቨሬጅ መንዝሊ ኮንሰፕሽን እንሰራለን። ሚኒመም ግን የሶስት ወር ዳታ ያስፈልገናል ማለት ነው አቨሬጅ መንዝሊ ኮንሰፕሽን ካልኩሌት ለማድረግ። በሁለት ወር አቨሬጅ መንዝሊ ኮንሰፕሽን ካልኩሌት አድርግ ከተባልኩ ምን አድርጋለሁ የሚል ጥያቄ ሊመጣ ይችላል። ቀጥሎ ያለው ጥያቄ ከሱ ጋር ተመሳሳይ ስለሆነ ቀጥሎ ያለው ጥያቄ what should I do if I asked to calculate average monthly consumption using 1 month data ይላል። ይሄ ሪሊያብል አይደለም። አንድ መንዝ ዳታ ተጠቅመን አቨሬጅ መንዝሊ ኮንሰፕሽን ካልኩሌት ማድረግ አንችልም። አቨሬጅ ዴይሊ ኮንሰፕሽን ቢሆን እንኳን ይሆናል እንጂ ለወራቶች ተጠቅመን አቨሬጅሊ ኦን መንዝ ስንት ተጠቀምን ነው አቨሬጅ መንዝሊ ኮንሰፕሽን። ስለዚህ በአንድ መንዝ ዳታ አቨሬጅ መንዝሊ ኮንሰፕሽን ካልኩሌት አድርግ አንባልም። ድንገት የሁለት ወር ዳታ ተጠቅመን አቨሬጅ መንዝሊ ኮንሰፕሽን ስራ ከተባለ ስፔሻሊ ፈተና ላይ ማለት ነው እንሰራለን። ያው እዛ ላይ የሚፈለገው ፎርሙላውን በትክክል መጠቀማችሁንና ለመጠቀማችሁን ለማየት ስለሆነ ትሰራላችሁ ማለት ነው። በአንድ ወር ዳታ ግን ስራ አይባልም። ኢትስ ናት ሪሊያብል። እንዴት ካልኩሌት እናደርጋለን የሚለውን ለማየት በእነዚህ ጥያቄዎች እናያለን። እነዚህ ጥያቄዎች ተመሳሳይ ናቸው። አገላለጹ የተለያየ ቢሆንም ቶታል ኮንሰፕሽን ኦፍ አሞክሳሲሊን 500 ሚሊግራም ካፕሱል ፎር 6 months 2440 and the out of stock is 8 days. calculate average monthly consumption ይላል። ሁለተኛው total consumption of amoxicillin 5 milligram capsule from 3 consecutive RRF is 820, 780, 840 and the day out of stock for each RRF is 350 respectively. መጀመሪያ ላይ ያለው ጥያቄ አንድ ላይ ደምሮ የስድስት ወር አምጥቶልናል። ሁለተኛ ጥያቄ ላይ ግን ድንገት ከአረረፍ የምትሞሉ ከሆነ አረረፍ የሁለት ወር ዳታ ስለሚይዝልን 3 አረረፍ ማለት የስድስት ወር ዳታ ማለት ነው። እነዚህን አንድ ላይ እንደምራቸዋለን ማለት ነው። ቶታል ኮንሰፕሽን የስድስት ወር ለማግኘት ከዛ ዴይ አውት ኦፍ ስቶኩንም አንድ ላይ እንደምራለን ማለት ነው። ፎርሙላችን ቶታል ኮንሰፕሽን ኦቨር ሪቪው ፔሪድ ኢን መንስ ማይነስ ዴይ አውት ኦፍ ስቶክ ኦቨር 30.5 ብለናል። በሱ መሰረት ካልኩሌት ስናደርግ ቶታል ኮንሰፕሽናችን 2440 ብለናል። ኦቨር ሪቪው ፔሪዳችን 6 መንዝ ተብሎ ተሰጥቶናል። ስለዚህ 6 መንዝ ማይነስ ዴይ አውት ኦፍ ስቶክ 8 ብሎ ተሰጥቶናል እዚህ ጋር። ስለዚህ 8 ኦቨር 30.5 እነዚህን በቦዲ ማስ ነው የምንሰራው። ይሄ እነዚህን ካካፈልን በኋላ እነዚህን እንቀንሳለን፣ ከዛ በኋላ እናካፍላለን እና መጨረሻ ላይ ስንት ይመጣል? 425.25 ይሄ ማለት 426 ማለት ነው። ሁለተኛው ላይ በተመሳሳይ ቶታል ኮንሰፕሽን ለማግኘት
የሶስቱንም አረረፍ እንደምራለን። ከዛ ዴይ አውት ኦፍ ስቶኩንም እንደምራለን። ዴይ አውት ኦፍ ስቶክ 350 ተብሎ ነው የተሰጠን። እነሱም አንድ ላይ እንደምራለን። ቶታሊ ተመሳሳይ ይመጣል ማለት ነው። እዚህ ጋርም 8 ይመጣል። ከዛ ካካፈልን በኋላ መጨረሻ ላይ 425.23 እናገኛለን። ይሄ ማለት 426 ማለት ነው። አቨሬጅ መንዝሊ ኮንሰፕሽን ይህን ይመስላል። ሌላ ጥያቄ ካላችሁ ኮሜንት ስራ አስቀምጡልኝ። ይህን ቪዲዮ ላይክ፣ ሼር ማድረግ እንዳትረሱ። ይህን ዩቲዩብ ቻናል ደግሞ ሰብስክራይብ ያድርጉ። ከኔ ጋር ስለቆያችሁ አመሰግናለሁ።